አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ትንሽ ጠፋ ብዬ ነበረ እና ዛሬ ወደ ከተማ ሂጄ ስመለስ አባቴ ቁርስ ጋብዞኝ ከዛ ሂጄ ስመለስ የሆኑ እናትና ልጅ አይቼ ከዛ እንደዚህ በቃ እናቲቱ ና በዚህ ምናምን እኔ ውድ ምናምን ትለዋለኝ። ከዛ ያለ በቃ የሆነ ተሰማኝ። ከዛ እናቴ ባለ ሰዓት እንደዚህ ተሷ ለመቅረብ ምናምን እያልኩኝ ፊት እንዲሄድ አላውቃትም። አዎ ግን ያው አያቶች ጋር ስለሆነ ያደግኩት ያው እንትን የለኝም ብዙም ለሷ ወዲሷ የለኝም ነበረ። አሁን ግን እያደር ሲመጣ ያው ብዙም ባትቆይዝህ ያው እንትን ስላለች ያው ትንሽ ለ3 አመትም ሆነ እዚህ ቆይታለች እኔ ጋር ማለት ነው። ግን እሷ እንደዚህ ስትቆይ ይሆናል አይደል በቃ እንደዚህ አለ አይደል በቃ እንትን ብያለሁ። ግን አሁን በቃ አሁን የመሰማት እንትን አለው። ከዛ እየሄዱ እንዲያለ በመንገድ በቃ ዝም ብዬ ቆሜ እያየኋቸው ከዛ ወደ ቤት የመጣሁኝ። እንዴት ይሄንን ግን በጣም እንትን ነው እናት ለማንኛውም እናት የዚህን ያህል ሲጀመር በጣም የናፈቀችኝ አሁን ለራሱ በዚህ እንትን ማለት ነው። እና ፎዚም ደግሞ እያገዘች ነው ሻንጣዋና ሲጄ ነው ማባረር ብለሽኛል። በጣም ነው የማመሰግነው። እና ደግሞ ሰብስክራይብ ስለምታደርጉኝ አመሰግናለሁኝ። እና በጣም ነው የሚሰማው። እንግዲህ ያው አያት ጋር ባድግም በዚህ በ3 አመት የእናትን ፍቅር ልኩን አውቀዋለሁኝ። እና ደግሞ እናንተም ታውቁታላችሁ የእናትና የአባትን ፍቅር እንግዲህ ታውቁታላችሁ ይመስለኛል። እና በጣም ነው የናፈቀችኝ እና በጣም ነው የምወዳት። እና የሆኑ ሳያቸው እናቴ ትዝ አለች። በቃ እንደዛ አንዴ በዚህ በመንገድ እየሄድን የሆነ ብርቱካን ገዝተን ምናምን እንደዛ ትዝ አለኝ። በቃ ብርቱካን ገዝታ ልትሄድች በቃ ትዝ አለችኝ እናቴ። በቃ ትዝ እናቴ ናት የመሰለች በቃ ያ እና ነገ ማክሰኞ ነው። ዛሬ ማክሰኞ ነው። ነገ ሮብ እንግዲህ ሱመያን ወደዚህ እንጋብዛታለን። ሱመያን እንጋብዛለን ወደዚህ። እሷ እዛ ነበር የጋበዘችኝ። እኔ ደግሞ ተራዬን ጋብዛታለሁኝ። ነገ ሮብ ጊዜ ወይ 2 ሰዓት አካባቢ ላይ ጠብቁን። እና በጣም ነው የምትለው በቃ እንዲሁ በመንገድ ሳያቸው በቃ ምን ልበላችሁም ባይም መቆጣጠር አቃተኝ ሲጀመር ማለት ነው። በቃ ያለ ዝም ብዬ እያለቀስኩኝ ነው የመጣሁት። ያው እንግዲህ እናቴ ይሄ ቪዲዮ ይደርስሻል እንግዲህ። እና በጣም ነው የምወድሽ እዚህ ዩቲዩብ ላይ ስለማይሽ ያው አሁንም ገብቼ አይችሻለሁኝ። እና ስለማይሽ ትንሽ ፎቶ ሳይሽ ትንሽ ቀንስ አድርጎልኛል ናፍቆቴ። እንግዲህ እችን አመት ስሪና ብትመጪ ነው የምለው። እና ደግሞ በጣም ነው እንትን የምወድሽ። እና ሱመያን ነገር እንጠራለን ወደዚህ አታክልቱን እንግዲህ ምናምን እስቲ ነገ አሳያችኋለሁኝ። እና አለቀ ይሄው ነው እንግዲህ እምላችሁ። ወደ ትምህርትም እየደረሰ ነው። ወደ ትምህርት ለህር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።